አጠቃላይ ፊኒሺንግ ስራ ነው የምሰራው። በቃ ስልክህን ጽፌ ይዘውና የሚጠይቅ ሰው ምናምን ካለ እኔ እደውልልሃለሁ። ምርጥ ነው፣ ያምራል ደግሞ በጣም ነው የሚያምረው። አዎ እንዴ ግድ ነው። አሁን ሰዓት አድርጎ የሚሰራው ኮንቴክስት ስራ ምናምን ይገባል። በጣም ልዩ ይሆናል ማለት ነው። ለሙዚ እኮ አሳይቼዋለሁ። ኮልፌ የሰራሁት ምን የሚያምር አሳየኸው? አዎ ቀለም ተቀብቶ እንዴት እንደሚያምር ማሻአላ። እኔ እኮ ሙዚ አራተልተሮ በልና ጨርስልኝ። አይ ቀስ ብዬ ነው የምሰራው፣ ምክንያቱም ግድ ነው በጥራት መስራት አለ። አይሱ እንትኑ ለማንጠፍ ምናምን ብሎ ነው ያው። ለነገሩ ሰራተኛ እንደዚህ አድርገህ ካላያዝከው አይሆንም። ለዛ ነው እንጂ ግድ ነው። ስራማ መለቀም ግድ ነው። እኔ አበደ ቀለም ሲቀባ በጣም ነው የሚያምረው። ቤቱንም ባሪፍ ነው የሰራችሁት። ጫፍጫፉን እንትን ይባል እንዴ ትንሽ እንደዚህ ቅባው ወይ ይበቃዋል? የትኛው ይሄ ቡጭር ያሉ ምን ማለት ነው? አዎ እሱ አስተያየት ስጡ ካላችሁ ዝም ብሎ አንዴ ያው ግድ ይቦረሻል። ይቺን ኮለማ ላስተካክራ ብዬ ነው። አዎ ጫፋ ትንሽ ወራት እንትን ብለሃ ጠበብ ያለችዋ የሚቀባ እኮ አለ በኋላ ላይ ታውቂያለሽ። ሁለቴና ሶስት ጊዜ እንኳን የሚቀባው እንደዚህ ሲሚንቶ ይመስል አለ ፑቲ የሚባል እሱ ፑቲ ይቀባና እንደዚህ ሰራ ይቺ የምትብረው። አዎ ከዛ በኮምፕረሰር ደግሞ የሚረጫል። እሱ ከተረጨ በኋላ ቀለም ሲቀባ በጣም ያምራል። በቃ እሱን ትረጨዋለህ፣ ትሰራዋለህ። ግድ ነው ቀለም ሲመጣልህ። እሺ ችግር የለም። አንዴ ከሆነ የሚያምር መሆን አለበት። አዎ እንዴ አይቀርም ደግሞ ቀስ ብላችሁ ለኛው ምናምን እሺ አይቀርም። አንተን ተባብረን አዎ የተባበርኩ ግድ ነው። እኔ እየተባበርኩ እኮ ነው። ትንሽ መሪውን ፍሩ ሰውዬ እንደዚህ ያደረግለት ከሆነ ብድግ ብሎ ይላል። አረኩኝ እኮ አሁን አንዳንድ ነገር ተውኩኝ እኮ ነው። ችግር የለም አንዳንዴ ሲጎዱ። ምክንያቱም ብር ብቻ ሳይሆን ሰው ጭምር ነው አስፈላጊ። ኧረ በጣም ሰው መድኃኒት ነው። እናንተ ሲኖራችሁ ነው እኛን የምታሳየው። እኛም ሲመቻችን ነው። ካላነሳይ ብሎኛል። እስቲ እንግዲህ አለቃዬ ይለቀቃል። አሁን በዚህ ሆናል ሁሉ ነገር በዚህ ሆነ። ማህበራዊ ሚዲያ ላይ ስለሚያስተዋውቅ የኔ ሱቅ እኮ አያውቁትም መሰለኝ። ማን ለማመድ ማለት ነው? አይ ስጣቸውና ስልክህን እንደዚህ ካርድ አድርገህ መስጠት። እኛ እዚህ ደግሞ ሰፈሩን እናስተላልፈዋለን። እሺ ና በቃ እንግዲህ የኔ አሜሪካ